ያጠፈነው ብዙ ነገር ይኖራል። ይህንን ሁሉ ስናደርግ ከማጋር ነው? እርስ በርሳችን ከመተዛዘን ጋር ነው። ይህ ወር የእዝነት ወር ነው ብለናል። መተዛዘን አለብን። በምን? አንዱ አንዱን በማስፈጠር፣ አንዱ ጾመኛ ሌላውን ጾመኛ በማስፈጠር፣ አቂም ያለው አቂም የሌለውን በማያት፣ እሱ አፍጥሮ ቀን ጾሞ ማታም መጾም የለበትም። ሱብሃንአላህ። ከሰዎች ውስጥ አሉ አቅማቸው ደከም ያለው፣ ካንተ በታች ያሉትን ያቸው፣ የበታችን ተመልከት። በዱንያ ጉዳይ የበታችን እንዲመለከት ታዝዤዋለሁ ይላሉ። ሱብሃንአላህ ሰሃበተል ኪራም። ስለዚህ ነብዩ አለይሂ ሰላቱ ወሰላም በዲን ጉዳይ የበታችን እንዲያይ፣ በዱንያ ጉዳይ የበታችን እንዲያይ ታዝዤዋለሁ። በዲን ጉዳይ ከፍ ብሎ ያለውን እንዲያይ እንዲያስተነትኑ ሱብሃንአላህ ታዟሉ ረሱሉ አለይሂ ሰላቱ ወሰላም። ፈከይፈ ቢ ወቢኩም፣ እኔም እናንተም በዱንያ ጉዳይ ከበታች ያለውን እንድንመለከት፣ በዲን ጉዳይ ከኛ ከፍ ብሎ ያለውን እንድንመለከት፣ ወደ መልካም ስራ እሱ የደረሰበትን ለመድረስ እንድንሽቀዳደም ታዘናል። ከኛ በታች የተራበው አለ፣ ቀን ጾሞ ማታ የሚጾሙ አሉ። ወንድሞቼ እህቶቼ፣ አቅማችን በቻለው አላህ ከሰጠን ሲሳይ ቀንሰን ቀን ጾሞ ማታ የሚጾሙትን ቢያንስ ቀን ጾሞ ማታ እንዲያፈጥሩ ከኛም ጋር እንዲደሰቱ ቀንሰን እናስፈጥራቸው። ረሱሉ አለይሂ ሰላቱ ወሰላም አንድን ሙስሊም ያስፈጠራ እንደሆነ የሚያገኘውን ደረጃ ያስቀምጣሉ። አንድን ሙስሊም በማስፈጠሩ ምን ያገኛል? ሱብሃንአላህ። አንድ ሙስሊም